የት ነው ያለነው? ዮሐንስ ለዚህ ነው ሆለታ ገነት ምን እያደረግን ነው? ሳር እየበላን እናምጭ ለማብራሪያ ያክል ተፈልገው ቤለሪቲን ነው የሚከላከለው እና ይሄ ሉፐስ የሚባለው ነጭ ደም ሴላችን ቁጥሩ ይሄ ሉፐስ ያው እያንዳንዱ ስቲሞቻችን አታክ የሚያደርግ ችግር ነው። በዚህ መከላከል ይቻላል። ምንድነው የሚደረገው? በዚህኛው ምንድነው የሚደረገው? ተመልከቱ እንጂ እንደ ማብራሪያ ነው። ይሄ ግን የሚገርመው ክርስቶስ በተወለደ ጊዜ ጉዝጓዝ ክርስቶስ የተኛበት ላይ በረት ላይ አይደለ ግርግም ይሄ ተጎዝጉዞ ያረፈበት እና የማያድነው አይነት ችግር የለም። አሽከት አዎ ድንች ተቀቅሎበት በልተናል። እንዴት ነበር እናቶች የሚያደርጉት? ድንች ፈላይ እንፋሎቱን እንዲያፍነው ሳይሆን በሚቀቀል ሰዓት ውህደቱ ነው የተፈለገውና ድንች ውስጥ ያሉትን ቶክሲን ነገሮች ለማስወገድ ነበር የሚጠቀሙበት የሚመስለው። እንፋሎት ለማፈን እንደዛ ለማለት ነበር የሚመስለው አይደለም። ቶክሲን ነገሮችን ድንች ውስጥ ያሉትን ለማስወገድ ነው። ስታርቹንም ማለት ነው የማያስፈልጉ ነገሮች አላስፈላጊ ነገሮችን በድንች ውስጥ ያለ ስታርች አለ እንደው ሳይንሳዊ ስሙን ተይውና አላስፈላጊ ነገር እንበለው እና ውጤቱን ያውቁት ነበር ነው በጥቅሉ። ይሄ ፕሮሰስ አንድ ነገር ፕሮሰስ ሲደረግ የመጨረሻውን ውጤት ማወቁ ላይ ነው ብልህ መሆን። የህፃናት ቶንሲል በስነ ስርዓት ያስወግዳል የጉሮሮን። ያ ማለት ደግሞ ይሄ ከመተንፈሻ ጋር ተያይዞ በቂ ኦክሲጅን ባለማግኘት ህፃናት ሰውነታቸው የቀነጨረ ሂደት እሱን መከላከል ያስችላል ማለት ነው።